ይሄ ቪዲዮ ላንች ነው። አዎ ላንች ነው እናቴ። እናቴ በጣም እወድሻለሁ። በህይወት ዘመኔ ቁጭ ብዬ እናቴን እንደምወዳት ለእሷም ነግሬ አላውቅም። አውርተንም አናውቅም። ግን ትላንትና ቪዲዮ ልሰራ አሰብኩኝ። የእናቶች ቀን ነው። እንኳን አደረሰሽ፣ በጣም ነው የምወድሽ ምናምን ብዬ ቪዲዮ ልሰራ አሰብኩና እርግጠኝነት ይህንን ቪዲዮ ልልቀቀው አልልቀቀው እርግጠኛ አይደለሁም። ግን አንድ ነገር እርግጠኛ ነኝ። ማለትም ይህን ቪዲዮ ላንቺ ቁጭ ብዬ እንደማሰማሽ ታውቂያለሽ አይደል? በዚህን ሰዓት እኔ የምዝናናው፣ እኔ የምወጣው፣ እኔ የምገባው፣ እኔ የምሰራው፣ እኔ አቅሜን የማሳየው፣ ብዙ ብዙ ነገሮችን የማደርገው አንቺ እኔን አሳድገሽ ከዛ ደግሞ አሁን ልጄን እያሳደግሽ። አይገርምም? እናት መሆንን እፈራ የነበረው አንቺን አይቼ ነው እናቴ። በቃ አንቺን ሳይ፣ ምክንያቱም እኔ የመጀመሪያ ልጅሽ ነኝ። አውቃለሁ እኔ ልጅ እያለሁ ምን ትመስይ እንደነበርና እያደግኩ ስመጣ እንዴት መልክሽ እንደተቀየረ ሳይ፣ እንዴት ኢነርጂሽን እንዳጣሽ ሳይ እና ደግሞ ብዙ ጊዜ እናት ቢኖረኝ ስትይ ስሰማና እማ እንኳን እናት ኖረኝ ማለት እኔ በጣም እድለኛ ሰው ነኝ። ምክንያቱም አንቺ ባትኖሪ ዛሬ አንድ ነገር ልንገራችሁ፣ የምር እናቴ ባትኖር እኔ እናት አልሆንም ነበር። በፍጹም አልወልድም። ለምን አትሉኝም? አንድ ሴት ልጅ አለች እና እርጉዝ መሆኔን ሳቅ 5ኛ ሳምንት ወይም ደግሞ 5 ዊክ ፕሬግናንሲ ነበረ እና ብዙ ውሳኔዎችን ልወስን ላስወርድ ምናምን አሰብኩኝና የመጨረሻ ብዙ ጓደኞቼ ጋር ደውዬ ሁሉም በዚህን ሰዓት እንዴት ምናምን ሲሉኝ የመጨረሻ የስልክ ጥሬን ያደረኩት እናቴ ጋር ነው እና እናቴ አርግዣለሁኝ እና አልኳት። በቃ ይሄን ብቻ አልኩ እና ዝም አልኩ እና ምንድን ነው ያለችኝ? እኔ እናትሽ እያለሁ እናቴ ስህተት በስህተት አይታረምም፣ እስከምችለው ድረስ የአንቺን ልጅ ተቀብዬ ላሳድግ ዝግጁ ነኝ፣ በፍጹም ሌላ አይነት እርምጃ እንዳትወስጂ ብላ ልጄን የተቀበለች፣ ልጄን አስቀምጬ ወጥቼ እንድሞክር ወጥቼ እንድሰራ የረዳችኝ፣ እንደገና ደግሞ የልጄ እናት የእኔም እናት ጓደኛዬ አይገርምም? ልጅ እያለሁ በጣም ነው በተደጋጋሚ አልወድሽም የምላት። ምክንያቱም እናቴ በጣም ቁጡ ኃይለኛ ስለነበረች እና በጣም እንድማር ስለምትፈልግ እናት ስለሌላት እና ያለ እናት ስላደገች ስላልተማረች እኔ ላይ መበቀል ስለምትፈልግ ውይ በኢየሱስ እናቴ ካደገችው አንጻር በጣም ለእኔ ብዙ ነገር አድርጋ ነው ያሳደገች። ከጎደላት አንጻር የጎደላትን እየተበቀለች ነው ያሳደገች። የእውነት እኔ አልገባኝም። እናቴ እናት በልጆቿ አትክሰር፣ እንደምክስሽ ደግሞ እንደማኮራሽ ደግሞ ፎርሹር ቪዲዮ አይለቀቅም፣ ግን ለአንቺ አሰማሻለሁ ምን ያህል እንደምወድሽ፣ ምን ያህል ራስሽን ሲያምሽ ግራ እንደሚገባኝ፣ ያለ አንቺ በጣም ብዙ ነገሮችን እንደማላቅ፣ ልጅ ማሳደግ እንደማላቅ፣ ራሴን ራሱ ማኖር የሚከብደኝ እንደሚመስለኝ አውቃለሁና ራስሽን አሞሽ ተኝተሽ ሳይ ብዙ ነገር ነው ድብልቅልቅ የሚለው። እኔ ጋ እናቴ እንደምታስቢው እኔ ጠንካራ አይደለሁም። አንቺ ጠንካራ ስለሆንሽ ነው ለሰዎች ጠንካራ መስዬ የታየሁት። እኔ የአንቺ ውጤት ነኝ። እወድሻለሁ። መልካም የእናቶች ቀን። እናቴ በጣም ነው የምወድሽ። ቢያልፍም ይህን ቪዲዮ ስታይ በጣም ደስ እንደሚልሽ አውቃለሁ። እወድሻለሁ። እድሜ ይስጥሽ።